ውጭ ያለው ሚና ፕሬስ ለማድረግ መሯሯጡ ምናምን ልክ ነው፣ ይለፋል ልጁ። ግን 3 ተች በጣም ትንሽ ነው። አይ መንሱር ልክ አይደለም ከተጋጣሚው ቼልሲ የጨዋታ ስልት አንጻር ነው ልትሉኝ ትችላላችሁ። ቼልሲ ብዙ አጥሯል ዞኑን፣ ጊዮኮሬሽ የሚጫወትበትን ዞን ምንም ይሁን ይሄ ነገር ግን ተደጋገመ። የአርሰናል የጨዋታ ፕላን በየጊዜው ከፊት የሚሰለፈው አጥቂ ብዙ ኳስ ሳይነካ የሚወጣ ከሆነ የሆነ መሻሻያ ይፈልጋል ማለት ነው። ይህንን ተጫዋች ኢንተግሬት ማድረግ የሚቻልበት ሌላ መንገድ ሊያስፈልግ በየጨዋታው አርሰናል በተጫወተ ጊዮኮሬሽ በተሰለፈ ቁጥር ይሄ ይሆናል ባልልም፣ ግን በርከት ባሉ ጨዋታዎች ላይ ግን ከእይታ ውጭ የሚሆንባቸው አጋጣሚዎች ብዙ ናቸው። በድምሩ ትላንት 8 ኳስ ብቻ ማቀበል ነው የቻለው። በአጠቃላይ 10 ተች ተቀይሮ እስከወጣ ድረስ ሃቨርስ ከጉዳት መልስ ከጎልም ከአሲስት ጋር ወዲያውን የታረቀው። እንዲያውም ከዚህ በኋላ ይቅርታ አድማጮች፣ ከዚህ በኋላ የሚኬል አርቴታ ቋሚ ተሰላፊ ይመስላል። ባለፉት 2 ጨዋታዎች ላይ እንዳየ ነው። ቡካዮ ሳካና ማርቲን ኦዴጋርድ በሌሉበት በዚህ ግጥሚያ አርሰናል ሌላውን የለንደን ባላንጣውን ከግማሽ ፍጻሜ አስቀርቶታል። ግን ጨዋታው ግን ለአርሰናል ቀላል ነበር ማለት አይቻልም። ቼልሲዎች ይዘውት የገቡት የጨዋታ ስልት ከወትሮ ለየት ባለ ፎርሜሽን የተዋቀረ ነበር። በ3-5-2 ነው የመጡት።